ሶስተኛው ዙር በአካልና በኦንላይን የምንሰጠው የቁርአን ንባብ ትምህርት ፕሮግራም በአላህ ፍቃድ ቀጣይ ሳምንት ሚያዝያ 1 አዲስ አበባ ባሉን አራቱም ቅርንጫፎችና እንዲሁም በኦንላይን በዙም ፕሮግራም የምንጀምር ይሆናል። ከዛ ውጪ የቲክቶክ የቁርአን ንባብ ትምህርት ፕሮግራም አላህ ከፈቀደ የኦንላይኑም የመደበኛውም ክላስ የሚጀመርበት ሳምንት ላይ ይጀምራሉ። በቲክቶክ የማስተምረው ትምህርት አላህ ፍቃድ በቀጣይ 2 እና 3 ወራት ቁርአንን የትም ቦታ ከፍተው በቀላሉ ማንበብ የሚችሉበትን በቂ እውቀትና በቂ ልምምድ እንዲያገኙ ነው። በቲክቶክ የሚሰጠው ትምህርት ሙሉ ትምህርቱ ፍሪ ነው፣ በነፃ ነው። ትምህርቱን ለመከታተል እንዲያመቻችሁ ደግሞ ያዘጋጀሁት የመማሪያ መጽሐፍ አለ። 14 ትምህርቶች ቁርአንን ያላስተማሪ በቀላሉ ለማንበብ የሚል 216 ገጽ መጽሐፍ ነው። ይህንን 14 ትምህርቶች 14 ሞጁሎች በውስጡ 14 ሞጁሎች ነው ያዘው። እያንዳንዱ ሞጁል ከቁርአን የተወጣጣ በርካታ የቃላት መለማመጃዎችን ይዟል። ስለዚህ እነዚህን 14 ትምህርቶች በሚገባ ሁኔታ ሐሳቡን የተረዳና እዚህ ውስጥ ያሉ ሙሉ ቃላት በደንብ አድርጎ የተለማመደ የሆነ ሰው ፕሮግራማችንን ስንጨርስ ኢንሻአላህ ቁርአንን የትኛውንም የቁርአን ቦታ የትኛውንም ሱራ የትኛውንም ጁዝ ከፍቶ ማንበብ ይችላል ማለት ነው። ስለዚህ ይህንን መጽሐፍ በየሳምንቱ አንዳንድ ሞጁል አንዳንድ ክፍሎችን በሳምንት አንድ ቀን ቅዳሜ ከዙህር እስከ 10 ቅዳሜ ከዙህር እስከ 10 ላይቭ ገባለሁ። ቲክቶክ ላይ ላይቭ ገብቼ እዚህ ውስጥ ያሉትን 14 ትምህርቶች አንድ በአንድ የመጀመሪያው ሳምንት የመጀመሪያው ሞጁል፣ ሁለተኛው ሳምንት ሁለተኛው ሞጁል እያልኩኝ በሳምንት አንዳንድ ሞጁሎችን ትምህርቱን ሐሳቡን በደንብ ሰጣቸዋለሁ። የመጽሐፉን ሶፍት ኮፒ ፒዲኤፉን ደግሞ በሞጁል ፓርት እያደረግኩኝ ያዘጋጁት ቴሌግራም ቻናል አለ። እዛ ቴሌግራም ቻናል ላይ አፕሎድ አደርጋለሁ። እዛ አፕሎድ ያደረኩትን ሞጁል አውርዳችሁ ፕሪንት አድርጋችሁ እናንተ በራሳችሁ ፍሪ ነው፣ በነፃ ነው። ሙሉ እኔም በፓርት እያደረኩኝ ምልክላችሁን 14ቱን ሞጁሎች ለቁርአን ንባብ የሚያግዛችሁን ሙሉ ሐሳቦችና ወደ 1800 የሚጠጉ የቁርአን መለማመጃ ቃላቶችን የያዘ ነው። ስለዚህ ይህንን ስንጨርስ እርግጠኛ ሆኑ ቁርአን የትም ቦታ ከፍታችሁ ማንበብ ትችላላችሁ። ስለዚህ በቲክቶክ የላይቭ እስካሁን ትምህርት ሰጥቼ አላውቅም። አላህ ካለ የሆነ 2-3 ቀን ገብቻለሁ ስለ ነቅራ አፕሊኬሽን ለማስተዋወቅ የተወሰኑ ሐሳቦችን። ከዚህ በፊት ግን ቲክቶክ ላይቭ ላይ ብዙም የመግባት ልምድ የለኝም። አሁንም ብዙ ልምድ ስለሌለኝ በሳምንት አንድ ቀን አድርገውና ሁኔታውን እያየን ደግሞ በደንብ ጠቃሚ መሆኑን እናንተም ጥሩ ነገር እያገኛችሁበት እንደሆነ ከተሰማኝ ወይም ከእናንተ የማገኘውን ጥሩ ፊድባክ እየተጠቀማችሁ እንደሆነ ካገኝ ተጨማሪ ሰዓቶችን ተጨማሪ ቀናቶችን ጨምረን ብቻ በቀጣይ 2 እና 3 ወራት ግን በሳምንት አንድ ቀን የምንማር በሳምንት 2 ቀን የምንማር እርግጠኛ ሆኖ ይህንን ቁርአን ማንበብ ትችላላችሁ። ያው ከእናንተ የሚፈለግ ነገር አለ። ፍላጎት በጣም ወሳኝ ነው። ቁርአንን የማንበብ ፍላጎት። ቁርአንን የምታነቡት ለሰውም ብላችሁ ለማንም ብላችሁ አይደለም፣ ለአኸራችሁ ነው። አኸራችሁ ላይ ቁርአንን ባነበባችሁት ልክ ጀነት ላይ ደረጃችሁ ከፍ ይላል። ያው የሚገፋችሁ ነገር መኖር አለበት። ከዛ ውጪ ግን በቀላሉ ቁርአንን ማንበብ የማስቻሉ ሁኔታ እኔ ላይ ተውት። ኢንሻአላህ በአላህ ፍቃድ በደንብ አግዛችኋለሁ። እርግጠኛ ሆኑ ቅዳሜ ከዙሁር እስከ 10 ወይም ደግሞ ማታ ከ3 ሰዓት እስከ 4 ሰዓት ተኩል ያለውን ሰዓት ለቁርአን ንባብ ትምህርት ስጡ። ቀጥታ በዚህ በራሴ ቲክቶክ አካውንት ላይቭ ገባለሁ። እዛ ጠብቁኝ። መጽሐፉን ደግሞ በስልክ ቁጥሬ 0911 55 56 76 የዚህን መጽሐፍ 14ቱንም ፓርቶች በክፍል እያደረኩኝ እልክላችኋለሁ። በነፃ ነው። ከዛ ውጪ ደግሞ ይሄን ሃርድ ኮፒውን ማግኘት የምትፈልጉ ካላችሁ ደግሞ ከነቅራ መታችሁ ገዝታችሁ መጠቀም ትችላላችሁ። ግን ለምን ትገዛላችሁ? ሶፍት ኮፒውን እልክላችኋለሁ። ፕሪንት አድርጋችሁ በየሳምንቱ መጠቀም ትችላላችሁ ማለት ነው። ቅዳሜ ለአሁኑ ከዙሁር እስከ 10 ያለውን ፕሮግራም ከዙሁር ሰላት ከተሰገደ በኋላ እና 10 ከመሰገዱ በፊት አዛን ከማለቱ በፊት ያለውን ታይም ከኔ ጋር ሆኖ ኢንሻአላህ በእርግጠኝነት አትጸጸቱበትም። በእርግጠኝነት ቁርአንን የትም ቦታ ከፍታችሁ ማንበብ ትችላላችሁ። ከምታስቡት በላይ ቀላል ሐሳቡ። አጠቃላይ ሐሳቡ ምንድነው? እዚህ የተካተቱ አንድ ሰው አማርኛን ማንበብ የሚችል ከሆነ የአማርኛ ንባብ ሐሳቦችን ወደ አረብኛ ወደ ቁርአን ንባብ ሐሳብ መቀየር። በዚህ ውስጥ ያሉ እያንዳንዱ ቃላቶች መለማመጃዎች አማርኛን የማንበብ ችሎታችንን ወደ አረብኛ የምንጠቀመው። በመጽሐፉ ላይም ደግሞ ስትለማመዱ እንዳትቸገሩ በሚል ደግሞ ለእያንዳንዱ ቃላት ንባቡን በአማርኛ አስቀምጫለሁ። ስለዚህ ሂደቱ እንዴት ነው የሚሆነው?
ቅዳሜ ላይቭ እንገናኛለን ከዙሁር እስከ ዓስር ወይም ደግሞ ከዒሻ በኋላ ከ3 ሰዓት እስከ 4 ሰዓት ተኩል እንገናኝና አንዱን ሞጁል የአሁኑ ቅዳሜ እንጀምራለን። ቀጣይ ቅዳሜ መጀመሪያ ክላሳችንን እንጀምራለን። ስለዚህ አንደኛው ሞጁል እንማራለን። ወይ ኤኒ ታይም ጥያቄ ካላችሁ ኢንሻአላህ ክላስ ካልሆንኩ ድረስ በስልኬ በ0911555676 ብትደውሉልኝ ወይም ቴሌግራም ላይ ቴክስት ብትጽፉልኝ ሪከርድ ብታደርጉልኝ ኢንሻአላህ ባየው ሰዓት ለመመለስ ሞክራለሁ። ያው ከቁርአን ንባብ ከምንማሩ ትምህርት ሐሳብ ጋር የተያያዘ ጥያቄ ብቻ ከሆነ ማለት ነው። ስለዚህ ይሄን እድል አይመልጣችሁ። ይሄ ራስ ያዘጋጀሁት ዘወትር ቅዳሜ ከዙር እስከ 10 ወይም ማታ የሚሰጠው የላይቭ የቁርአን ንባብ ትምህርት ፕሮግራም ነው። ከዛ ውጪ ግን እኔ በደንብ በስነ ስርዓት በደንብ መማር ፈልጋለሁ የምትችሉ ካላችሁ ይሄን በስነ ስርዓት አይደለም በደንብ ነው የምትማሩት፣ ግን በቃ ሳምንቱን ሙሉ በደንብ እየተለማመድኩኝ ያሳለፍኩኝ መማር ፈልጋለሁ የምትችሉ ካላችሁ ሚያዝያ 1 አሁን ሚያዝያ 1 የመጪው ሮብ ሳምንት የሚጀምር የ3 ወር የቁርአን ንባብ ፕሮግራም አለ። አዲስ አበባ ባሉን 4 ቅርንጫፎች ፒያሳ አለን፣ ተክለ ሃይማኖት ሆስፒታል ጎን ሶማሌ ተራ ገበያ ማዕከል 5ኛ ፎቅ 505 ቁጥር ቤተል አደባባዩ ጋር ከመንዲዳ ስንመጣ አደባባዩ ጋር ፍሌቨር ካፌ ያለበት ህንፃ 4ኛ ፎቅ ላይ ጀሞ ሰይድ ያሲን ጀሞ 2 ፉሪ ማለት ነው። ሰይድ ያሲን ህንፃ አጠገብ ሀያት ህንፃ 2ኛ ፎቅ ላይ እና መሳለሚያ ቢላል መስጊድ 2ኛ ፎቅ ላይ የሚጀመር የ3 ወር በአካል የሚሰጥ በሳምንት 3 ቀን ለ3 ወር ከሚያዝያ 1 እስከ ሰኔ 30 የሚሰጥ የቁርአን ንባብ ትምህርት አለ። እሱን በአካል መታችሁ መመዝገብ ትችላላችሁ። ከዛ ውጪ ሌላኛው አማራጭ ደግሞ በዙም ራስ የማስተምረው በሳምንት 3 ቀን የማስተምረው በዙም ላይቭ ገብቼ የማስተምረው የኦንላይን ፕሮግራም አለ። እነዚህ ሁለት ፕሮግራሞች ክፍያ አላቸው። ስለዚህ አብዛኞቻችሁ እንድትጠቀሙ አሁን ላይ የምመክረው የሶስተኛውን አማራጭ ቅድም የነገርኳችሁን በቲክቶክ የምጀምረውን፣ ምክንያቱም ትምህርቱን ቲክቶክ ላይ ሙሉ ታገኛላችሁ። አስፈላጊ ቪዲዮችም ካሉ ደግሞ ቴሌግራም ቻናል ስላለ እዛ ላይ ልክላችኋለሁ። ይሄንን መጽሐፍ በሃርድ ኮፒ መግዛት የምትችሉ ካላችሁ ውስን በእርግጥ ያዘጋጀ ነው፣ ምክንያቱም አስጨርዘን ስለሆነ አሁን ላይ ኮፒም ፕሪንትም ውድ ስለሆነ መጽሐፉ እንድትገዙ እኔ ሪከመንድ አላደርግም። ስለዚህ ምን ማድረግ ይሻላል? ሶፍት ኮፒውን ልክላችኋለሁ በነፃ በፓርት እያደረኩኝ በሞጁል እያደረኩኝ 14ቱን ሞጁል በቀጣይ 2-3 ወራት ይደርሳችኋል ማለት ነው። ስለዚህ እናንተ በየሳምንቱ እነዛን ሞጁሎች በደንብ እየተለማመዳችሁ ያልገባችሁ ነገር ሲኖር ስክሪንሾት እያደረጋችሁ ቴሌግራም ላይ የላካችሁ ቲክቶክ ላይም ደግሞ ላይቭ ስንገባ እንደ ገስት ሆናችሁ እየገባችሁ ምንለማመድ ይሆናል። ምናልባት ቲክቶክ ላይ ይሄ ላይቭ ገስት ሆኖ መግባት እንዲያን ነገር እውነቱን ለመናገር አላውቅም። ስለዚህ አሁን መጀመሪያ ሳምንት ላይ ምናልባት ሙሉን ራሴ ልገባ እችላለሁ። ከዛን አጠቃቀሙን በደንብ እያወቅኩ ሲሄድ ወይም ደግሞ ቲክቶክ ላይ እንደ ሞዴሬተር ሆኖ የሚያግዝ ሰው ካለ ደስ ይለኛል። ከሌለ ግን ትምህርቱን ራሱ ላይቭ ከተከታተላችሁ እዛ ላይ ኮሜንት ላይ ጥያቄዎችን መጠየቅ የምትችሉበት ሁኔታዎች እዛ ላይ ያደረጋችሁ በእርግጠኛነት የመጀመሪያው 1 ወር ቁርአን እንዴት እንደሚነበብ በደንብ ይገባችኋል። 2ኛ ወር ላይ ብዙ የቁርአን ቦታ ገብታችሁ ማንበብ ትችላላችሁ። 3ኛ ወር ላይ ቁርአን የትም ቦታ ከፍታችሁ ማንበብ ትችላላችሁ። ስለዚህ ይህ ትልቅ እድል ነው። ምናልባት ለበለጠ መረጃ ስክሪን ላይ በምታዩቸው ስልክ ቁጥሮች ደውላችሁ ያሉትን የቁርአን ንባብ ትምህርት አማራጮቻችንን ማወቅ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።